በምዕራቡ ዓለም አብዝተው እንደተገፉ የሚነገርላቸው ቭላዲሚር ፑቲንና ነውጠኛው ኪም ጆንግ ኡን ጠላቶቻቸውን ያስደነገጠ ስምምነት ፈጽመዋል። ይህ ብቻ ሳይሆን ለስምምነታቸው ከወደ ምዕራቡ ዓለም ለተሰነዘረባቸው ማስጠንቀቂያ ፈርጠም ያለ ምላሻቸውንም ሰጥቷል። ለመሆኑ ሁለቱም ሀገራት የደረሱበት ትብብር ምንድነው የሚለውንና ከምዕራቡ ዓለም ስለደረሳቸው ዛቻና ማስጠንቀቂያ እንዲሁም ቭላዲሚር ፑቲን ስለሰጡት ምላሽ እየነገርናችሁ ቆይታ እናደርጋለን። አንድም የምዕራቡ ዓለም መንግስትም ሆነ ሀገር ሁለቱን አይደለም እነሱን የሚገዳደሩ ሆነው ቀርተው እንደ ሀገር ቆመው ማየት አይፈልጉም። በርካታ ሁለቱን ሀገራትና መሪዎች ከምዕራቡ ዓለም ጋር የሚያቃርኗቸው እልፍ ከንፈር የመነካከሻ ጉዳዮች አሏቸው። ለዚህም ዙሪያቸውን እንደ ጥንብ አንሳ እያንዣበቡ የአይን ጥቅሻ ያክል ይከታተሏቸዋል። የኮሪያ ልሳነ ምድሯን ፒዮንግያንግና ወዳጇን ሞስኮን፣ የሩሲያውን ዋናው ሰው ቭላዲሚር ፑቲንንና ነውጠኛውን ኪም ጆንግ ኡን። ለዚህም ሀገራቸውን ከምዕራቡ ዓለም ብቻ ሳይሆን ከሌላውም ዓለም የሚያገናኟቸውን ሁሉን በሮች ዘጋግተው በራሳቸው የሀገር ውስጥ ምርትና አገልግሎት ብቻ ህዝባቸውን ወስነው በሚሊተሪው ዘርፍ ሀገራቸው ራሷን የምታስከብር ለማድረግ የሚሰሩትን ሰሜን ኮሪያና መሪዋን ኪም ጆንግ ኡንን በቅርበት ለመከታተል ሴኡል ላይ መልህቋን የጣለችው አሜሪካ በየመንፈቅ ዓመቱ በርካታ የጦር ጀቶች የሚሳተፉበትን ወታደራዊ ልምምድ ከወዳጇና ጎረቤቷ ደቡብ ኮሪያ ብሎም ከጃፓን ጋር በመሆን ወታደራዊ ልምምድን ታደርጋለች። የአሜሪካ ጠጋጠጋን ቀድሞውን የተረዱት ነውጠኛው ኪም ጆንግ ኡንም ቢሆን በሁለቱም በአሜሪካና ወዳጆቿ እዚያው አፍንጫቸው ስር ማለትም ደቡብ ኮሪያ ላይ ወታደራዊ ልምምድን ሲያካሂዱ በኮሪያ ልሳነ ምድር በርካታ ኪሎ ሜትሮችን የሚያካልሉ ሃይፐርሶኒክ ሚሳይሎችን ከማስወንጨፍ ወደ ኋላ ብለው አያውቁም። አሁን በዓለማችን ውስን ሀገራት ብቻ እንደታጠቁት የሚነገርለት ጅምላ ጨራሽ የኒኩሌር ቦምብ አረርንም መታጠቃቸውም እየተነገረ ይገኛል። በተለይም ባለፈው ወርሃ መስከረም 2024 ሰሜን ኮሪያ ለመጀመሪያ ጊዜ ኒውክሌር ለማብላላት የምትጠቀምበትን የዩራኒየም ማበልጸጊያ ማዕከል ምስል ይፋ ማድረጓ የደረሰችበትን የኒውክሌር ማብላላት አቅም ያሳየ ተደርጎም ተወስዷል። የሰሜን ኮሪያን የኒውክሌር ጦር መሳሪያ ለማሳደግ ቃል የገቡት መሪው ኪም ጆንግ ኡን ማበልጸጊያው ሲጎበኙ የሚያሳይ ፎቶግራፍ ይፋ የሆነውም በፈረንጆቹ መስከረም 13 2024 ነበር። የመንግስት ጣቢያ የሆነው ኮሪያን ሴንትራል ኒውስ ኤጀንሲ በዚያው ዕለት ባወጣው ዘገባ ኪም የዩራኒየም ማበልጸጊያው ምርቱን እንዲያሳድግ ጥሪ አቅርበዋልም ብሏል። የበለጸገ ዩራኒየም የኒውክሌር የጦር መሳሪያዎችን ለማምረት እጅግ ጠቃሚ ግብዓት ሲሆን ኪም ጆንግ ኡን ማበልጸጊያው መሃል ቆመው ከወታደራዊ ኃላፊዎች ጋር ሲመክሩ በፎቶግራፍ በወጣ ምስል መታየታቸው ለጎረቤቷ ሴኡልም ሆነ ለዋሽንግተን ጥሩ የሚባል ዜና እንዳልሆነም ሲዘገብ ቆይቷል። በኮሪያ ሰርጥ ያለው ውጥረት ከምንጊዜም በላይ በከረረበት ወቅት ኪም የዩራኒየም ማበልጸጊያ ውስጥ ቆመው የሚያሳይ ፎቶ መለቀቁ ቀጠናው ከመቼውም ጊዜ በላይ ውጥረቱ እንዲንርበትም አድርጓል። ኪም በዩራኒየም ማበልጸጊያው ቁጥጥር ክፍል ተገኝተው ስለ አጠቃላይ ምርት መረጃ ሰብስበው ወጥቷል ይላል ከሲኤንኤን በዘገባው። አክሎ ማበልጸጊያውን በማየታቸው እጅግ ደስ ተሰኝተዋል ሲልም ጽፏል። የደቡብ ኮሪያ መንግስት ሰሜን ኮሪያ የዩራኒየም ምርቷን ለማሳደግ ማቀዷን በጠንካራ ቃላት እየተቸም ይገኛል። ታዲያ ከሰሞኑ ደግሞ ከምዕራቡ ዓለም የምንጊዜም ባላንጣ ሩሲያ ጋር ባለፈው የፈረንጆቹ 2023 የተፈራረሙትን የወታደራዊ ትብብር ስምምነት በህዝብ እንደራሴዎቻቸው ማጽደቃቸው ቀጠናውን ማለትም የኮሪያን ልሳነ ምድር ከምንጊዜውም በላይ የሞትና የመጠፋፋት ደመና እንዲያንዣብብበትም አድርጓል። በምዕራቡ ዓለም ከፍተኛ የሆነ መገለል የደረሰባቸውና በማዕቀብ ቀንበር የጎበጡት ሁለቱም ሀገራት አሁን ሁነኛ ያሉትን ምናልባትም መዳኛቸው ይሆናል የተባለው ትብብር በሁለቱ ሀገራት መካከል ተደርሷል። ይህም የኪም ነውጠኝነት የፑቲን የምዕራቡ ጠልነት ታክሎበት ወደፊት የሚፈጠረው ያስፈራል የሚሉ የፖለቲካው ዓለም ተንታኞች በርከት ብለው መደመጥ ቀጥለዋል። በተለይም ባለፈው የፈረንጆቹ 2023 ዓመት የነበረው የሁለቱ ሀገራት መሪዎች ማለትም በኪም ጆንግ ኡንና በቭላዲሚር ፑቲን መካከል የነበሩ ጉብኝቶችና ጉብኝታቸውም እርስ በርስ ከመወዳደስም አልፎ በበርካታ ስጦታ የታጀበ እንደነበርም አይዘነጋም። ባለፈው የፈረንጆቹ 2023 መገባደጃ በሰነድ ደረጃ የነበረው የሁለቱ ሀገራት ስምምነት ሀገራቱ ከየትኛውም ወገን በአንዳቸው ላይ ጥቃት ቢፈጸም ለመተባበር መስማማታቸውን ፕሬዝዳንት ፑቲን መናገራቸው ደግሞ የሀገራቱን መልካም ግንኙነት ያጠናከረ ከመሆኑም በላይ በሀገራቱ ላይ ተደጋጋሚ ክሶች እንዲቀርብባቸውም አድርጓል። የሩሲያ መገናኛ ብዙሃን ወርሃ ሰኔ 2024 ላይ ፕሬዝዳንት ፑቲንን ጠቅሰው እንደዘገቡት ፒዮንግያንግና ሞስኮ የተፈራረሙት ስምምነት በአንደኛው ወገን ላይ ጥቃት በሚፈጸምበት ወቅት ሌላኛው ወገን ድጋፍ በመስጠት አብሮት እንደሚቆም ዘግበዋል። ሞስኮና ፒዮንግያንግ ወታደራዊ ጉዳይ ላይ ደርሰውበታል የተባለው ስምምነት ዝርዝር እስካሁን አይታወቅ እንጂ ከሰሞኑ ግን ኬቭን ያንጨረጨረ አንድ ኩነት ተፈጽሟል።
በተለይም የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው ሩሲያ በዩክሬን ላይ የከፈተችውን ጦርነት ሙሉ በሙሉ ትደግፋለች ማለታቸውን በሩሲያ ዩክሬን ጦርነት አንዳች ተሳትፎ ሊኖራቸው እንደሚችል አንዳች ፍንጭ የሰጠም ነበረም። ከዚህ በተጨማሪ ፑቲን እና ኪም በሁለቱም ሀገራት አዋሳኝ ድንበር ላይ ድልድይ ለመገንባት እንዲሁም በጤና ትምህርትና በሳይንስ ዘርፎች አብሮ ለመስራት የሁለትዮሽ ስምምነት መፈራረማቸው የሩሲያ ዜና አገልግሎት በዚሁ የወርሃ ሰኔ ዘገባቸው ይፋ ማድረጋቸውም አይዘነጋም። ሁለቱም ሀገራት እርስ በርሳቸው ለመጠባበቅ የደረሱት ስምምነት ገና የቃል ማሰሪያቸው ፊርማ ሳይደርቅ ነበር የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ 10,000 የሚሆኑ የሰሜን ኮሪያ ወታደሮች ከሩሲያ ጎን ሆነው ዩክሬንን ሊወጉ መሰለፋቸው የሚያሳይ የደህንነት መረጃ እንዳላቸው የተናገሩት ዜሌንስኪ የሶስተኛ ሀገር ተሳትፎ ግጭቱን ወደ ዓለም ጦርነት ሊቀይረው እንደሚችል አስጠንቅቀዋል። ፕሬዝዳንቱ ይህን የተናገሩት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ኩርት ካምቤል ዋሽንግተንና አጋሮቿ ሰሜን ኮሪያ በዩክሬን ጦርነት ለሩሲያ የምታደርገውን እርዳታ በጥንቃቄ የተከታተሉት እንደሆነ ከገለጹ ከአንድ ቀን በኋላ ነው። ነገር ግን ምክትል የውጭ ጉዳይ ሚኒስትር ወታደሮች ወደ ሰሜን ኮሪያ ተልከዋል የሚለውን የዩክሬን መረጃ አላረጋገጡም። ሰሜን ኮሪያ ወታደሮች ወደ ዩክሬን መላኳን የሚያሳይ የደህንነት መረጃ አግኝተናል ሲሉ ፕሬዝዳንት ዜሌንስኪ ለጋዜጠኞች ተናግረዋል። ምንም እንኳን ወደ 10,000 ደርሳሉ የተባሉና የሩሲያን ጦር ለማገዝ በሩሲያ ኩርስክ ግዛት ደርሰዋል የሚለውን መረጃ ቀድሞ ያወጣው የአሜሪካው የደህንነት መስሪያ ቤት መሆኑን ቢታወቅም ፕሬዝዳንት ዜሌንስኪም ማንኛውም የሰሜን ኮሪያ ተሳትፎ ግጭቱን ወደ ዓለም ጦርነት ለመቀየር የመጀመሪያ እርምጃ ይሆናል ሲሉ አስጠንቅቀዋል። የኔቶ ዋና ጸሐፊ ማርክ ሩት አጋሮች የሰሜን ኮሪያ ወታደሮች በውጊያው ስለመሳተፋቸው መረጃ የለም ቢሉም ዘጌት ብለው ግን የሰሜን ኮሪያ ወታደሮች ሩሲያን ለማገዝ ወደ ሀገሪቱ መግባታቸውን አረጋግጠው ሰሜን ኮሪያ ወታደሮቿን እንድታስወጣ ቢያስጠነቅቁም ነውጠኛው የሰሜን ኮሪያው አለቃ ግን ይህንን የኔቶ አለቃ ማስጠንቀቂያ የሚሰሙ ሆነው አልተገኙም። የኔቶው ዋናው ሰው ማርክ ሩት አያይዘውም ሰሜን ኮሪያ ሩሲያን በብዙ መልኩ እየደገፈች እንደሆነ እናውቃለን፣ ይህ በጣም ያስጨንቃል ሲሉም አክለው ተናግረዋል። ይህ የሰሜን ኮሪያ ወታደሮች በሩሲያ ዩክሬን ጦርነት የሚያደርገው ድጋፍና ተሳትፎ ፕሬዝዳንት ዜሌንስኪ ሩሲያን ለማሸነፍ ያስችላል ያሉትን የድል ዕቅድ በቤልጅየም ብራስለስ ተገኝተው ከአውሮፓ ህብረት መሪዎችና ከኔቶ መከላከያ ሚኒስትሮች በተወያዩበት ወቅት የአጋሮቻቸውን ድጋፍ ከፍ ያደርግላቸዋል ቢባልም እንደጠበቁት እንዳልሆነ የወጡ መረጃዎች ያመላክታሉ። በእርግጥ ኔቶ ዩክሬንን ከማገዝ መች ወደ ኋላ ብለው ያውቅና ነው የሚሉም ተንታኞች አልጠፉም። ዩክሬን በረጅም ርቀት ሚሳኤሎች ሩሲያ ውስጥ ያሉ ኢላማዎችን እንድትመታ እንዲፈቀድላትና የኔቶ አባል እንድትሆን ግብዣ እንዲቀርብላት የሚሉት የዕቅዱ ዋና ነጥቦች ነበሩ። ነገር ግን በባይደን አስተዳደር ወደ አሜሪካ አቅንተው በርካታ ቢሊዮን ዶላር ይዘው ይመለሱ የነበሩት የዩክሬኑ ፕሬዝዳንት ዜሌንስኪ አሁን በገንዘቡ ረገድ እጃቸው የማይፈታውና ጦርነቶችን የማስቆም ዓላማ አንግበዋል ተብለው የ47ኛው የአሜሪካው ፕሬዝዳንትነት ያሸነፉት ዶናልድ ትራምፕ ደንቃራ ይሆንባቸዋል እየተባለ ይገኛል። የሰሜን ኮሪያ ወታደሮች ሩሲያ መገኘታቸውን ተከትሎ ታዲያ ለምዕራቡ ዓለም ጫጫታ ምላሻቸውን የሰጡት የሞስኮ ሊቀመንበር ቭላዲሚር ፑቲን ምላሻቸውን ሰጥተዋል። ፕሬዝዳንት ፑቲን የሰሜን ኮሪያ ወታደሮች መጠቀምና ያለመጠቀም የሩሲያ ጉዳይ ነው ሲሉ ነበር የተናገሩት። ፑቲን አያይዞም ዩክሬን የኔቶ አባል ለመሆን ያላትን ፍላጎት እስከገፋችበት ድረስ ሞስኮ የራሷን ደህንነት ለማስጠበቅ የምትፈልገውን ማድረግ ትችላለችም ብለዋል። ፕሬዝዳንቱ ከሩሲያ መንግስት ቴሌቪዥን ጋር በነበራቸው ቆይታ ዩክሬን ከኔቶ ጋርም ሆነ ከኔቶ ውጭ ደህንነቷን እንዴት እንደምታረጋግጥ የምትወስነው ራሷ ዩክሬን ናት በሚል ደጋግመው የሚናገሩት ምዕራባውያን ከሩሲያ ጋር ባለው ግንኙነት እንዲህ አይነቱ አካሄድ ከንቱ መሆኑን በቶሎ ሲገነዘቡ ለሁሉም ሰው የተሻለ ይሆናል ሲሉም ተደምጧል። ታዲያ በርካቶች ይህ የሰሜን ኮሪያ በሩሲያና በዩክሬን ጦርነት ጣልቃ መግባት ጉዳይ ሌላ ጦርነትን ሊያዋልድ እያሉ ይገኛል። ሚዛናዊ ነን የሚሉ የፖለቲካ ተንታኞች በበኩላቸው ከተጀመረ 2 ዓመታትን በተሻገረው በዚህ ጦርነት የምዕራባውያን ተሳትፎ ያላዋለደውን ሌላ ጦርነት የፒዮንግያንግ ተሳትፎ አያዋልድም ሲሉም ይደመጣሉ። ያማለየህ በምዕራቡ ዓለም ጥርስ የተነከሰባቸውና የማዕቀብ ዶፍ የሚወርድባቸው ሞስኮና ፒዮንግያንግ ግን መዳኛችን ጥምረታችን ነውና መስሚያ የለንም ያሉ ይመስላል።